ሰላም እንዴት አላችሁ? ዛሬም እንደተለመደው ወደ ኋላ እንመለስና ምንትዋብ የተባለች ሴት እንግዲህ በአፄ ቴዎድሮስ ዘመን ስሟ በጉልህ ሲነሳ እናስተውላለን። ምንትዋብ ማናት ያልን እንደሆነ እንግዲህ አፄ ቴዎድሮስ እንደ ብረት ቀጥቅጠው እንደ ሰም አቅልጠው በሚያስተዳድሩበት ወቅት አባቷንና ወንድሟን በስቅላት የቀጡባት፣ ባሏን ደግሞ በጦርነት የገደሉባት ሴት ናት። ምንትዋብ ታዲያ ሶስቱም ቤተሰቦቿን በአንዴ ስታጣ ምን ብላ አንጎራጎረች መሰላችሁ? ጠጅም አያምረኝም ድሮ ጠጥቻለሁ፣ ስጋም አያምረኝም ቋንጣ ሰቅያለሁ፣ ቢሻኝ ከወንድሜ ከአባቴ እበላለሁ፣ ሺህ ፈረስ ከኋላው ሺህ ፈረስ ከፊቱ፣ ሺህ ብረት ከኋላው ሺህ ብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ። አንድ እግር በርበሬ መንቀላቅቷችሁ አቃጥሎ ለብልቦ አንድዶ ይፍጃችሁ፣ ይህንን ሲሰማ ያጓራል አመሉ፣ ማናትም ካላችሁ ምንትዋብ ናት በሉ ብላ በድፍረት ትገጥማለች ማለት ነው። ምንትዋብ ይህን ግጥም እንደገጠመች ወይም እንዳንጎራጎረች ሲሰማ ተይዛ አፄ ቴዎድሮስ ፊት ትቀርባለች ማለት ነው። እዛም ታዲያ ምን እንደገጠመች ስትጠየቅ ሳትጨምር ሳትቀንስ በድፍረት ይህንኑ ግጥም ትደግምላቸዋለች። አፄ ቴዎድሮስም ታዲያ ቀበል አድርገው እኔ ገድዬሽ በእኔ ኪሳራማ መንግሥተ ሰማያት አትገቢም ብለው ወደ መኳንንቱ ዞር ካሉ በኋላ አባቷን ወንድሟንና ባሏን ገድዬባት እንድታመሰግነኝ ትፈልጋላችሁን? ይልቁንስ ይህች ሴት በሕይወት እስካለች ድረስ ቀለብ ስፈሩላት ብለው ቀጭን ትእዛዝ አስተላልፈው እንደለቀቋት ይታወቃል። የምንትዋብና የአፄ ቴዎድሮስ ግንኙነት ታዲያ በዚያ አያበቃም። ቀጣይ ሌላ ቪዲዮ እንሰራለን። እስከዛ ግን ይመቻችሁ።